የኢትዮጵያ ወጥ በቃ የኢትዮጵያ ወጥ ማለት ነው። ይወት ጉበት እንዲህ አድርገው ነው የሚበሉት። ሩዝና ጉበት ትላላችሁ፣ ትስቃላችሁ። ይኸውና ለዛ አድርገው ይቀርብላችኋል ማለት ነው ውዶች። በጣም ነው ጉበት የሚወዱት፣ አይበቃቸውም ሁላ ማለት ይቻላል። ይዩት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ኢድ ሙባረክ፣ ኢድ ሙባረክ ለመላው የእስልምና እምነት ተከታዮች በሙሉ የደስታ የፍቅር በዓል ይሆንላችሁ። አመት አመቱ ያድርሰን። ውድ ሀገሬ ልጆች፣ በስደት ያለን ደግሞ በሰላም ሀገራችን ገብተን በሀገራችን የምንጾም ያድርገን ኢንሻአላህ እላችኋለሁ። ውድ ሀገሬ ልጆች፣ ዛሬ ወይዘሪት ፋጡማና ወይዘሮ ኡሙ የህያ በአንድ ኪችን ይገኛሉ። ወይዘሮ ኡሙ የህያ ያው እንደታወቀው የአረብ ሩዝና የአረብ ሳሎና ከመስራት ወደ ኋላ አትልም። ወይዘሪት ፋጡማ ደግሞ የሀገራችንን አቶ ገንፎ ነው። ወይዘሪት ገንፎ ወይዘሪት ናት። አቶ ገንፎን ልታገነፋ ነው ማለት ነው ውዶችዬ። ይኸውና እንግዲህ ቂጣም ሽመል ይዛለች እና እኔ ደግሞ ወጥ ሰራለሁኝ። የምር ዛሬ ገንፎ ልንበላ ነው። እንግዲህ ገንፎ ያማራችሁ ነው እና ውድ ሀገሬ ልጆች ይህን ይመስላል ማለት ነው። መጀመሪያውን እና ደግናችሁ ሆይ ገንፎ እየተሰራ ቀርጽላችኋለሁ። እንግዲህ ይኸውና እንግዲህ በደንብ ትሽና አውርዳ እናሳያችኋለን። ይሄን ይመስላል ማለት ነው። ወይዘሮ ገንፎ አላህ ይስጥር። አቶ ገንፎ ወይዘሮ አይደለም ለካ አቶ ገንፎ ወይ ነገር ያሉት። ይኸውና መርሐባ እያለ ነው። እዚህ ጋር ደርሰዋል ማለት ነው አቶ ገንፎ። ወይዘሮ ወጥ ደግሞ እዚህ ጋር ደርሰዋል እንደምታዩት ባልና ሚስት። ወይዘሮ አቶ ገንፎ ወይዘሪት ወጥ ይሆኑ። እንግዲህ ውድ ሀገሬ ልጆች ወጥም እንደምታዩት ልክ እንደ ኢትዮጵያ ዶሮ ወጥ ነው። እኔ መቼም ሳሩን አሰራ እንደ ኢትዮጵያ አድርጌ ነው የምሰራላቸው። እሽት አድርጌ ይሁንና አቆላለሁ ማለት ነው። በኋላ ስጋን እጨምራለሁ። ውድ ሀገሬ ልጆች ከገንፏችን ጎን በጎን ሩዛችንና ቀይ ወጣችንን እየሰራን ነው። ይኸውና ውድ ሀገሬ ልጆች ወጥ የምስጋ ደርሷል እንደምታዩት። ብስሚላ ከዛ አጥንታችንን እንጨምራለን ማለት ነው። አጥንታችንን መጀመሪያ እጨምራለሁ። ግልገል ስለሆነ ብዙ አይቆይም፣ ቶሎ ነው የሚበስለው። ልክ የኢትዮጵያ ወጥ በሉት በቃ እንደ ኢትዮጵያ ወጥ ይፋጃል ምናምን ሁሉ እንደ ኢትዮጵያ ወጥ ነው መሰራ። ይሄን ይመስላል ላችኋለሁ ውድ ሀገሬ ልጆች። በዓልን እንደዚህ እያደረግን በጊዜ ነው የገባ ነው። አሁን በዛ ሀገር 10 ሰዓት ሆኗል። በጊዜ ጨራርሰን ቁጭ ልንል እኔና ጓደኛዬ ገብተናል ማለት ነው። እና ውድ ሀገሬ ልጆች እዚህ ጋር ፋጡማ ሚጥርቄ ቤት የሰራች ነው። ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት ቅመማ አድርጋ እሳት ላይ ያደረገችው ማለት ነው። ዘይቱ የምር እናንተዬ ቂቤ ነው የሚለው። የተነጠረ ቂቤ ነው የሚለው ሽታው ምናምን ማለት ነው። ትንሽ ቁርንፉድ ቀረፋ ምናምን አድርጋ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት እንደዚህ አድርጋ እሳት ላይ ያቆየችው ማለት ነው። ከዛ ቅመም የምጠቀማቸውን ቅመም የካሬ ቅመም በደንብ አድርጋ ቂቤ ስለሌለን ይሄ ቂቤ አድርጋ ተጠቀመች። የምር ይሁት የገንፎ መብለያ ይሄ ነው ማለት ነው ውዶች። በምናችሁ በላችሁት እንዳትብሉ ይሁት እና ውዶችዬ። ከዛ እዚህ ጋር በትናንሹ የቆራረጡትን ስጋዬን ጨመርኩኝ ማለት ነው። ሳዱኒ እንደዚህ ካደረኩ በኋላ
ገንፎ አቶ ገንፎ ደግሞ እዚህ ጋር ይሄን ይመስላል። እንደምታዩት አስተሻሸቱ ያስታውቃል። ማሻአላህ እንደሆነ እኔ ደግሞ ያው የኢትዮጵያ ወጥ ነው። እንዲያንቺ ልጅ ምሳሌ ወረታ ይረታ እንዳትልኝ። ያው ኢትዮጵያ ማለት ናቸው እኛ ሰዎች ኢትዮጵያ ምግብ ነው የሚወዱት እንደዚህ አድርጎ ማለት ነው። በተለይ ሳሎናው ከሆነ በቃ የኢትዮጵያ ነው የሚባጀው። ምንም ድስቱ ሊያንሰኝ ነው እንዴ ባላህ ግን እና ይሄን ይመስላል እላቸዋለሁ ውድ ሀገሬ ልጆች። አቶ ገንፎ ይሄን ይመስላል እንግዲህ ስንበላው መጨረሻውን እናሳያችኋለን እላችኋለሁ። ወጣችንን ይሄን ይመስላል። ከዛ ጉበታችንን እንሰራለን። ከዛ ነጭ ሩዛችንን እንሰራለን። መጨረሻውን እናሳያችኋለን ማለት ነው ውድ ሀገሬ ልጆች። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዳትረሱ ማበረታታችሁን። ከዛ መጨረሻውን አብረን ነው አዎ አበረታቱን። መልካም ኢድ። አዎ መልካም በዓል። እየበላን ደግሞ እስኪ እንግዲህ እንመርቃታለን። እየበላን እናየዋለን ታቻለው ልጆች። ይሄውና ውድ ሀገሬ ልጆች ወጣችን እዚህ ጋር ደርሷል። እየዘለለ ነው። አርግቦ አድርጉ እያለ ነው። ከዛ ገንፏችን ደግሞ ደርሷል። ወደ ገንፏችን እንሄድ አቶ ገንፎ ጋር። ይሄውና እንደምታዩት ውድ ሀገሬ ልጆች እዚህ ጋር አቶ ገንፎ ይሄውና ጥቁር ነው በነገራችን ላይ መብራቱ አይታይም። እናንተ እዩት። ነጥሩ ይሄን ይመስላል ማለት ነው ውድ ሀገሬ ልጆች። እንግዲህ ቢስሚላህ ማሻአላ። እስኪ ቆይ የሰራ ነበር የሚቀምሰው። ቢስሚላህ ቢስሚላህ ቢስሚላህ። ኧረ ወይኔ ጉዴ አታጋልጠኝ ትላላችሁ። ቢስሚላህ 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 ቢስሚላህ። በዓልን ይሄን ይመስላል። ተቀመጥ ያለ እንጂ ሲያያ ሀያ ቀማሽና እንድትናገሪ ቢስሚላህ እውነታውን እንድትናገሪ አንቺም ነገሩ የሰራሽው አንቺ ስለሆንሽ እኔ ልናገር። እኔ ነኝ መመስከር ያለብኝ። ኦይ ረፈጅኝ እዩትና ማለት ነው። እዚህ እንትን ያለው ግን ፍልፍል አሷት ነው። በዛ እንዲል ይሄ ጥቁር ምንድን ነው እናንተ እንዲያትሉ ጥቁሩ ፍልፍል አሷት ስለጨመርኩ እኔ የለ እዩት። አንቺ እንግዲህ መስከሪ ፍልፍል አሷቱ ስለበዛ ሊሆን ይችላል። ቢስሚላህ። ኧረ እኔ በእጄ ነው የምበላው። ይቅርታ ቦርጫ ቢሆንች ገሌ አጠይቁ። ባለሙያ ናት እናንተ፣ ባለሙያ ናት። እቺ ፋጡማ የምትባል ሴትዮ ባለሙያ ናት። ማሻአላህ ተባረከላ። አውት ገምድዬዋለሁ። ወይ ሁለት ጉርሻ አይመስልም ገምድዬዋለሁ ማለት ነው። ማሻአላህ ተባረከላ። ወላሂ ማሻአላህ ነው። ስለሚድሽ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ውድ ሀገሬ ልጆች። እና ደግሞ ንጥር ቅቤ የለንም እና በምን እንብላ ምናምን የምትሉትን ይሄን አሰራሩን ነግሬያችኋለሁ። የፋጡማ አሰራር ለቂጣ ፍርፍር ራሱ በጣም ነው የሚያምረው። በጣም ትችልበታለህ። ይሄ ጥቁር እንትን ፍልፍል አሷ አድርጌበት ነው እሺ የጠቆረ ይሄ ውድ ሀገሬ ልጆች። እና ቢስሚላህ ማሻአላህ ወድጄዋለሁ። የምር ወድጄዋለሁ። የለ እላችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ገንፎና ፍቅር ትኩሱን ነው። ትኩሱን እንበላው እሺ በሉ። እና ውድ ሀገሬ ልጆች ምን ላድርገው? በቃ ምን ላድርገው ትላላችሁ። ምን እናድርገው? አልቻልንም በቃ። ወይኔ አሙቄ ልብላ ወይስ ትጣል ይሆን እያልኩ እያዘንኩ ነው የምር። ገንፎውን እና ፋጡማ ይሄን ያክል ከበላን በቃ አንበላም፣ ሰነፍነን እላችኋለሁ ውድ ሀገሬ ልጆች። ወላሂ ሀቂቃ በጣም ይጥም ነበር፣ ግን መብላት አልቻልንም ከዚህ በላይ። ይሄን ይመስላል። እንደዛ አድርገን አስቀምጠነዋል ማለት ነው ውድ ሀገሬ ልጆች። በጣም ነበር የሚጥመው፣ ግን ልንከምለው አልቻልንም። ረንዶ ግማሹን ልንበላው አልቻልንም። ሀቂቃ ወላሂ ራዚም ይውት እላችኋለሁ ውዶችዬ። እና ምን እናድርገው? በቃ ምን እናድርገው? ቋንጣ ስቃሉት እንዲያትሉን ምን እናድርገው? አቅማችን አልቻለም። ኧረ የሰው ያለ ይባል ነበረ። ያው ይቅርብኝ፣ ሰው ጠፋ። ከዛው ሶስዬ ኩበታችንን እንደዚህ አድርገን በቅቤ ነው የምሰራው። እዚህ ሀገር ካምን በሚባለው ስለሆነ አድርጌ ለቅለቅ አደርጋለሁ። ከዛ ትንሽ መቆመቅ ካረኩ በኋላ እንደዚህ አድርጌ ትንሽን ጣል አደርግበታለሁ ማለት ነው። አይቆይም፣ ግልገል ነው በጉ ማለት ነው። ታጥቄ ለቅለቅ ነው የማደርገው ሶስዬ። እዚህ ጋር ሩዜ እየደረሰ ነው። እዚህ ጋር ደግሞ ወይዘሮ ወጥ ይሄው ይሄን መስሏል። ማሻአላ ተባረከላ
እላችኋለሁ ውዶቼ። ከዛ እዚህ ጋር እንደ ኢትዮጵያ ወጥ ማለት ነው ነጭ ሽንኩርትና ዝንጅብሌን እወቅጣለሁ በኒኬሌ ማለት ነው። እንደዚህ አድርጌ ምንድነው የሚባለው ፍጭት አድርገዋለሁ። ታዲያ ዲፊው እንደሆነ ይሁን እንግዲህ እዩት ውዶችዬ። ያው የተወሰነ ውሃ ተፍቷል፣ ግን እዚህ ጋር ተምን አደርጋለሁ ማለት ነው። እንደምታዩት ብስሚላ ቅቤ ስለሚወዱ ማለት ነው። በቅቤ ነው እንደሚበሉት እዚህ ቤት ማለት ምንድነው የሚባለው ኪብደ ጉበት፣ የሀገራችንን ጉበት እንደዚህ አድርገው ነው ማለት ነው የሚመገቡት። ጣቢው ግን ጣቢው ይኸውና ውድ ሀገሬ ልጆች ዝንጅብሌን ጨመርኩ ማለት ነው። እዛ ቅጥቅጥ አደርጋለሁ። ከዛ ነጭ ሽንኩርቴን ካደረኩ በኋላ ጨው ጨምርና ጨውን ከጨመርኩ በኋላ ቅጥቅጥ አደርጋለሁ። እና ውድ ሀገሬ ልጆች እንዳይረዝምባችሁ ብዬ ሳላሳያችሁ ቅመሙን ጨመርኩ ማለት ነው። እዚህ ጋር ትንሽ ነጭ ሽንኩርትና ዝንጅብል ጨምራለሁ ማለት ነው። እንደዚህ አድርጌ ትንሽ ሳይበዛ በጣም ነው የሚጥመው። ይኸውና ጨመርኩ ማለት ነው የወቀጡትን እና ይሄን ይመስላል። ፍልፍል ሮሚ ፍልፍል ሀር አድርጊያለሁ። የውድ ፍልፍል ሀር ፍልፍል ሮሚ እንዳይረዝምባችሁ ነው ውድ ሀገሬ ልጆች። ከዛ ይሄን ይመስላል ማለት ነው የዛሬው ምሳችንና ውሏችን። እንደዚህ አድርገን ጨርሰናል። ወጣችንም እዚህ ጋር ደርሷል። ጨረስን። በቃ ይኸው የኢትዮጵያን ወጥ ነው በቃ የሰራው ማለት ትችላላችሁና እላችኋለሁ ውዶችዬ። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቃ የኢትዮጵያ ወጥ በቃ የኢትዮጵያ ወጥ ማለት ነው። ይወት ጉበት እንዲህ አድርገው ነው የሚበሉት። ሩዝና ጉበት ትላላችሁ፣ ትስቃላችሁ። ይኸውና ለዛ አድርገው ይቀርብላችኋል ማለት ነው ውዶች። በጣም ነው ጉበት የሚወዱት፣ አይበቃቸውም ሁላ ማለት ይቻላል። ይዩት።